ሰላም ጤና ይስጥልን። It's your boy Brian and welcome to Brian's Pipsology. እስካሁን ስለ forex ስለ currency pairs እና ስለ exchange rates አይተናል። እዚህኛው ፎቶ ላይ የምታያችሁ that's me እና የስክሪኑ ቀኝ በኩል ያለው QR ኮድ በጉግል አፕ ስካን ብታረጉ የኔ ፕሮፋይል ታገኙታላችሁ። also ከፈለጋችሁ የቴሌግራም፣ ፌስቡክ፣ ዩቲዩብ እና የኢንስታግራም pages ሊንኮች እዛ አለ። So recap. What is forex? Forex ማለት ምን ማለት ነው? What are currency pairs? Currency pairs ማለት ምን ማለት ነው? What is ticker? In EURJPY, what is the base and quote pair? EURJPY ውስጥ base እና quote pair ምንድን ነው? ticker ማለት ምን ማለት ነው? How many types of currency pairs exist? ስንት አይነት currency pairs ነው ያለው? So ወደ ሌሰናችን how to trade forex. እዚህ የምናየው ቶፒኮች different types of trading currencies, spot FX, retail forex, leverage, offsetting ወይም liquidation እና forex brokers. So እንዴት ነው forex market ውስጥ participate ማድረግ የምንችለው? forex market ውስጥ participate ለማድረግ እንደዚህ አይነት መንገዶች አሉ። እነዚህ መንገዶች ምንድናቸው ብለን እናያለን። ስለ ትሬደሮች ስናወራ ሁለት አይነት ትሬደሮች አሉ። ኢንስቲቱሽናል ትሬደርስ እና ሪቴል ትሬደርስ ይባላሉ። ኢንስቲቱሽናል ትሬደርስ ማለት እንደ ሚውቹዋል ፋንድስ፣ እንደ ባንክስ፣ እንደ ኢቲኤፍስ፣ እንደ ኢንሹራንስ ካምፓኒዎች ትላልቅ ገንዘብ እና ትላልቅ ፋንድ ያሉ ድርጅቶች ናቸው። ሪቴል ትሬደርስ ግን እንደናንተና እንደኔ ግለሰብ ነው ማለት ነው። ፎከሳችን የቱ ጋር ነው ያለው? ፎከሳችን ያለው ስፖት ኤፍኤክስ እና ሪቴል ኤፍኤክስ ላይ ነው። ስፖት ኤፍኤክስ እና ሪቴል ኤፍኤክስ ምን እንደሆነ አሁን እናያለን። ስፖት ኤፍኤክስ ማለት an off exchange market ነው። ኦፍ ኤክስቼንጅ ማርኬት ሲባል ከስቶክ ኤክስቼንጅ ወይም ከፎሬክስ ኤክስቼንጆች ውጪ ያለው ማርኬት ነው። so therefore over the counter market ይባላል። OTC ኮንትራክትስ የግል ስምምነቶች ናቸው። ስፖት ኤፍኤክስ በጣም ትልቅ ያደገ ያለው እና ሊኩዊድ ፋይናንሻል ማርኬት ነው። 24 ሰዓት ነው የሚያገለግለው። ምንም ሴንትራል ትሬዲንግ ሎኬሽን የለውም እና ኤክስቼንጅም የላቸውም። ሶ እንዴት ነው ኦቲሲ ማርኬት ውስጥ ትሬድ ማድረግ የምንችለው ልትሉ ትችላላችሁ። የዚህ ጥያቄ መልስ is ዲለር። እዚህኛው ስፔሲፊክ ሲቹዌሽን ውስጥ ዲለር ሲባል ድርጅት፣ ባንክ፣ ፎሬን ኤክስቼንጅ ካውንተር ወይም ግለሰብ ማንም የፎሬን ኤክስቼንጅ ኮንትራክቱን ፉልፊል የሚያደርግ ወይ ኮምፕሊት የሚያደርግ ሰውን ዲለር እንላለን። ዲለሮችም ወይም እነዚህ ባንኮችና ትላልቅ ድርጅቶችም እርስ በርስ ገዝቶ ስለሚሸጡ ኢንተር ዲለር ማርኬት ወይም ኢንተር ባንክ ማርኬት የሚባል አለ። ስፖት ኤፍኤክስ ውስጥ ስፖት ኮንትራክት ምን እንደሆነ እናያለን። ስፖት ኮንትራክት ማለት ከገዢ እና ከሻጭ መሃል ላይ ያለው የፎሬክስ ኮንትራክት ነው። ያ ስምምነት ሲፈራረሙ ያለው ስፖት ኤክስቼንጅ ሬት ወይም የዛን ጊዜ ኤክስቼንጅ ሬት ነው ለዛ ኮንትራክት የሚያገለግለው። ስፖት ማርኬት ላይ ሄደን እንበል EURUSD ባይ ኮንትራክት አለን እንበል። ይሄ ማለት በዛ ኮንትራክት ምክንያት ስትፈራረሙ የነበራችሁ ደቂቃ ላይ ያለው ስፖት ኤክስቼንጅ ሬት አንጻር ለኤክስ አማውንት ኦፍ ዩሮ በዶላር እንደምትገዙ ኮንትራክት ፈርማቸዋል ማለት ነው። ስፖት ኤፍኤክስ ማርኬት ውስጥ ትሬድ የምናደርገው ገንዘቡን አይደለም፣ ያችኛው ኮንትራክቱን ነው። T+2 ህግ ማለት የስፖት ኤፍኤክስ ትሬድ ትራንዛክሽኑ ሴትል ከተደረገ 2 ቀን በኋላ ነው የሚከፈለው። today +2 business days ወይም today +1 ማለት ነው። ስፖት ኤፍኤክስ ለእናንተም ለእኔም የሚሆን ማርኬት እንደሆነ አይመስልኝ። ተራ ሪቴል ፎሬክስ ወደ ሜዳችን ደርሰናል። now I'm getting excited. ሪቴል ፎሬክስ ማለት ሴኮንዳሪ ኦቲሲ ማርኬት ነው። ሁለተኛ ኦቨር ዘ ካውንተር ማርኬት ነው። እድሜ ለሪቴል ፎሬክስ እናንተ እና እኔ ኢሚዲየትሊ ኢንቨስት አድርገን ኢሚዲየትሊ ካሻችንን ማውጣት እንችላለን። እና ይሄ ሰርቪስ ፕሮቫይድ የሚያደርጉ ፎሬክስ ትሬዲንግ ፕሮቫይደርስ ናቸው። ፎሬክስ ትሬዲንግ ፕሮቫይደርስ ሌላ ስምም አላቸው። በአብዛኛው ሰው የሚያውቃቸው በፎሬክስ ብሮከርስ ነው። እነዚህ ፎሬክስ ትሬዲንግ ፕሮቫይደርስ ወይም ፎሬክስ ብሮከርስ በእኛ ፋንታ በእኛ ገንዘብ ፎሬክስ ማርኬት ውስጥ ኢንቨስት ያደርጋል። ኦፍኮርስ ለእኛ የሚያሳዩን ዋጋው እኮ የእነሱ ትርፋቸው ትንሽ ተጨምሮ ነው። በሳንቲም ስለሆነ ኢትስ ፋይን። አንድ 20-30 ሚሊዮን ለመስራት ሀሳብ ስላለ የፎሬክስ ትሬዲንግ ዓለም ውስጥ ብዙ ፎሬክስ ብሮከርስ አሉ።
ለምሳሌ ስክሪን ላይ አሁን የምታያችሁት እንዳለ ሎጎዎች ፎሬክስ ብሮከርስ ናቸው። እኔ ፐርሰናሊ የምጠቀመው ኤክስነስ የሚባለው እሱን ነው። እናንተም እንደኔ ኤክስነስ አካውንት መክፈት ከፈለጋችሁ ይኸው አሁን ሊንኩ ይመጣላችኋል። ኩዊክ ኤንድ ሮበስት የሆነ አሪፍ ሲስተም አላቸው። እኔ በጣም ብዙ ጊዜ ገንዘብ ዲፖዚት እና ዊድሮ አድርጌ የማውቀው ሲስተም ነው እና ብዙ አመት አገልግሎት እየሰጡ ድርጅት ስለሆኑ የኔ ፐርሰናል ፌቨሪት ናቸው። This video is not sponsored by Exness. ስፖንሰር አድርጉኝ እንጂ ምን ሆናችሁ? ሌቨሬጅ ሪቴል ፎሬክስ ትሬዲንግ ውስጥ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ማለት በትንሽ ገንዘብ ትልቅ ገንዘብን ኮንትሮል ለማድረግ አቅም የሚሰጥን ነገር ነው። በየፎሬክስ ብሮከር የሌቨሬጅ አማውንት ይለያል። አንዳንዶቹ 50 አንዳንዶቹ እስከ 2000 ይሰጣሉ። ይሄ ማለት ምን ማለት እንደሆነ ላስረዳችሁ። እንዲህ ላስረዳችሁ። አንዱ ፎሬክስ ብሮከር 50 ሌቨሬጅ ይሰጣቸዋል ካለ $1 የ$50 አቅም ሰጥቷቸዋል ማለት ነው። ያ ብሮከር ለእናንተ $1 $50 ለማንቀሳቀስ አቅም ሰጥቷቸዋል ማለት ነው። ኤክስነስ ለምሳሌ እስከ 2000 ድረስ ይሰጡናል። ያ ማለት $1 የኔ ኢንቨስትመንት የ$2000 እንቅስቃሴ ማድረግ እችላለሁ። ሪቴል ፎሬክስ ውስጥ ትሬድ ስናድርግ ሁለት አይነት ትራንዛክሽኖች አሉ፣ ባይ ትሬድ እና ሴል ትሬድ። ቻፕተር 1ን ካላያችሁት ያው ሊንኩ መጣ። ቻፕተር 1 ላይ እንዳየን የትሬዲንግ ህጉ ምንድን ነው? ባይ ሎው ሴል ሃይ። መቼም እንዳትረሱ። ለምሳሌ የሆነ ዕቃ በ100 ብር ገዝታችሁ በ150 ብር ብሸጡ 50 ብር ትርፋላችሁ። በአነስተኛ ዋጋ ወይም በዚህኛው ሲቹዌሽን ላይ 100 ብር በአነስተኛ ዋጋ ገዝታችሁ በከፍ ያለ ዋጋ ሸጣችኋል ማለት ነው። Retail forex transactions are closed out by entering into an equal but opposite transaction with your forex broker. So $10 ጎልድ ከገዛችሁ ከዛ የወርቅ ዋጋ ጨምረው በ$10 የገዛችሁ ወርቅ $15 ሲገባ ያ ወርቁን ካልሸጣችሁ ብራችሁ አይመለስም። እንደዛው ባይ ትሬድ ስንዘጋው የባይ ኢኳል ግን ኦፖዚት ተቃራኒ ትራንዛክሽን ማድረግ አለብን ማለት ነው። ይሄ ኦፍሴቲንግ ወይም ሊኩዊዴሽን ይባላል። ላይክ እና ሰብስክራይብ ለማድረግ እንዳትረሱ። አዲስ ነገር ተምራችኋል ብዬ ተስፋ አድርጋለሁ። Thanks for watching. Have a nice day. ጨርሰናል